Bukayo Saka. One more time. Bukayo Saka. Miss if you got a bumper, then shake it. Vibrate it, embrace it. If you want a baby, let's make it. First step room, next step get naked. I got Henny, are you trying to get wasted? በጣም ደስተኛ ነኝ እግዚአብሔርን ነው የምላችሁ። በቃ እኔ በአርሰናል በህይወት ይሄ ልጅ አርሰናል አይንቱ the final of the Champions League እኔ በህይወቴ አርሰናልን ቻምፒየንስ ሊግ ላይ ገብቶ አይቼው አላውቅም። መጨረሻ ጊዜ አርሰናል ቻምፒየንስ ሊግ የገባው 2006 ነው። እኔ 3 ዓመት ኦልሞስት 4 ዓመት ሊሞላኝ አካባቢ ነው የዛን ጊዜ። ከዛ በኋላ ቻምፒየንስ ሊግ ፋይናል ገብቶ አያውቅም። ብሮ I am the happiest man አሁን ላይ ማለት በተለይ ደስታን ድርብ የሚያደርገው መሰላችሁ ሳካ ማግባቱ ነው። ከዛ ለምን መሰላችሁ ሳካ ይሄ 77 ለብሶ ዩሮፓ ሊግ ዴቢዩት ካረገበት ጨዋታ ጀምሮ ማለት ነው በቃ he was destined for this bro. I am the happiest person በጣም በቃ በእውነት እኔ ደስታዬ ምቋ 1-0 አሸንፈናል። እኔ ነግሬያችሁ ነበር አርሰናል ማለት ነው የዛኔ ሊቨርኩሰን ጋር ሲደርሰው ነው በቃ ፋይናል እንደደረሰ እርግጠኛ ግን seeing it happen ማለት ነው seeing it ይሄ እኔ በጣም አንተ happiest የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ለአርሰናል ደጋፊዎች በሙሉ ላኩላችሁ ይሄን ቪዲዮ። ጋብሪኤል ነው የተከላካይ ነው ራያ ማለት ነው። እኔ ጋብሪኤልና ራያ ዲሲር ማለት እኔ ብቻ አይ ዶንት ኖ አሁን ቃላት የለኝም በጣም ደስተኛ ስለሆንኩኝ ማለት ነው። እኔ ምን እንደምላችሁ አላውቅም። በቃ አርሰናልን ለመጀመሪያ ጊዜ ነው ቻምፒየንስ ሊግ ፋይናል ላይ ያየሁት። እኔ እኮ ነግሬያችሁ ነበር አርሰናል ኤፕሪል ላይ ነበረ ችግሩ፣ አሁን ሜይ ነው። ሜይ all the success come to my club። በቃ ይሄ እኔ I am the እንዴ ብዬ እንደምነግራችሁ አላውቅም። ብቻ ድርብ ነው ደግሞ ለኛ ትላንትና ሲቲ ነጥብ ጥሏል። ፕሪሚየር ሊጉ ላይም ደርሰናል። ቅድም የሆነ ቪዲዮ ሰርቼ ማለት ነው አርሰናል የፕሪሚየር ሊግ ፋይናል ደርሷል፣ ቻምፒየንስ ሊግ ፋይናል ዛሬ ማታ ይደርሳል ስል ኮሜንቱን ገብታችሁ አንብቡት። አይደርስም ምናምን ሲል የነበረ ሰው ላኩላችሁ። ብቻ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። በቃ ጸድ ዛሬ ቱዴይ እዝ በቃ በጣም የደስታችን ቀን ማለት ነው። ቢግ አፕስ ቱ ሳካ። ሄሎ የቋጠሮ ቀን አርሰናል ከአትሌቲኮ ማድሪድ አሁን እዚህ ጋር ትቆጥራል። ቆጥር ዝም ብለህ ቆጥር። አርሰናል እንዲሸነፍ ስለምንፈልግ ቆጥር። አትሌቲኮ ለባዶ ቢያሸንፍልኝ ደስታዬን አልችልም እና ይሄን ጨዋታ ማን እንደሚያሸንፍ ሀሳብ አስተያየታችሁ ነገር ይመቻል። አስራዘጠኝህም ከመቀመጫ ተነስተ ለዚህ አርሰናል አጨብጭብ። ከማጨብጨብ ውጪ ምንም ምክንያት አታመጣም። ምንም ማለት አትችልም። ይቅርታ አርሰናል ይችላል። እንደ አርሰናል የሚችል እኔ አላየውም፣ ላይም አልችልም። አርሰናል ቻምፒየንስ ሊግ ፕሪሚየር ሊግን ጥርግርግ አርጎ ድብን አርጎ ይበላል። አበለታደ ወይኔ አትንዕና ይዶ ዕዳጋ ሐሙሴ ሽምት ከብለልክስ ትብልለይ ሕጉሴ ህረምደ ሓሪሰስ ሓጋይ ነጊደየ ንዓይነ ዓኽዶ ወኳሲነየ ኣበለ ሃቦ 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 ሓዚ ዝሕፅ ዓውድን ሃቦ ስንድቕ أورد زحت يهونون عينتك يهونون ما خبرتي حبلنا أرسنال أندينا أرسنال مدفنيا بندرا وي جيس أرسنال إيه أرسنال أهونس الله أكبر بيسوع سم بزاف بكا جونيا دفتو بتلقى إيه لو أرسنال إيه كمان نوتو ሁለት ትላልቁን ዋንጫ በስመ አብ የታብ አንድነን ማንን ለያየ ሰማማና ማንም አይለየና ዋላማና ወዳት ዘመን ሰማማና
እሺ አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ ዝም ብለው ነገር የለው። ማን አሞኛል ጀሞ። ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ። ጀማው የሁላችሁ ቋጣሪዎች እንዳተኙ 1-0 አርሰናል መምራት ጀምሯል። በቃ አለቀ፣ ጨዋታውን ይዘጓል ብለህ አስበህ እንዳተኛ ቋጣሪ። ይሄንን እየነገርኩ ነው እኔ። ቆመህ ማለት ነው ጨጓራህን ልጭልህ ይሄን ጨዋታ አይተው ትተኛለህ። እንዳተኛው። ምክንያቱም ሰከንድ አፍ ላይ የተለየውን አርሰናል ነው የምንመለከተው። እመኑኝ፣ የተለየውን አትሌቲኮ ይሄ ውጤት እንደማይበቃው ያውቃል። ሊጫወት ይወጣታል፣ እቀጣዋለሁ። ተከታታይ ጎላቶች ነው መቀጣውና እንዳተኙ ቋጣሪዎች እናንተ ቁጭ ብላችሁ እኔ ወደ ላይ እንዲሰተኮስ እንድታዩ ፈልጋለሁ። ይሄን ቡድን ቁጭ በላይ እንዳተኛ ቋጣሪ እንዳተኛ ጨጓራን ከላጥኩ በኋላ ነው መተኛ ንቅሪያ አለቀ ጨዋታው። አርሰናል ወደ ቡዳፔስት የሻምፒዮንስ ሊግ የፍጻሜ ጨዋታ ተካፋይ ሆነ። ታላቅ የቋጠሮ ጥሪ ከኢትዮጵያ ቋጣሪዎች ማህበር ኢቋማ። ድርጅታችን በዚህ 2 ሳምንት ለደረሱበት ታላላቅ ኪሳራዎች ሙሉ ኃላፊነቱን የሚወስድ ይሆናል። ምክንያቱም ከአንዲት መላእክት ከመሰለች ወያላ ጋር ፍቅር ቢጤ ነገር ጀማምሮኝ ቋጠሮአችንን አደጋ ውስጥ ከትቼው ነበር። ስለዚህ ሙሉ ኃላፊነቱን እኔም ወስድ ይሆናል። ከረፈደም ቢሆን ነቅቻለሁ። ስለዚህ ከዚህ በኋላ ምንም አይነት አደጋ የሚፈጠርብን አለመሆኑን አሳውቃችኋለሁ። ዛሬ ግን እያንዳንዱ የማህበራችን አባል ለቋጠሮ መዘጋጀት ይኖርበታል። ምክንያቱም ይሄ ቋጠሮ ህልውናችን ላይ መጣ ትልቅ ቋጠሮ ስለሆነ እያንዳንዱ የማህበራችን አባል በፍሬ መቋጠር የሚኖርበት ይሆናል። ለማንኛውም ለእያንዳንዱ የማህበራችን አባል ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። የአርሰናል ደጋፊ ቻምፒዮንስ ሊግ ፋይናል ከ20 ዓመት በኋላማ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባር በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ። ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባርለ ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ።
ብታልፉም ፒኤስጂና ባየርን ምናምን እያየኸኝ እኔ ታሪክ እሰራለሁ አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው ምሽቱን በደስታ ያሳልፋችሁ የአርሰናል ደጋፊዎች የት አላችሁ? ክለባችሁ አርሰናል ዛሬም ለወሳኝ ሻምፒዮንስ ሊግ ጨዋታ ይፈልጋችኋል። በአውሮፓ ሻምፒዮንስ ሊግ መድረክ ላይ አርሰናል ዛሬ ምሽት 4 ሰዓት ላይ ከአትሌቲኮ ማድሪድ ጋር ወሳኝ የተባለ የግማሽ ፍጻሜ ጨዋታውን ያደርጋል። አርሰናል የዛሬውን ጨዋታ አሸንፎ ለፍጻሜ የሚደርስ ከሆነም በአዲሱ ሻምፒዮንስ ሊግ ጨዋታ ቅርስ አንድም ጨዋታ ሳይሸንፍ ለፍጻሜ የደረሰ የመጀመሪያው ክለብም ያደርገዋል። ጨዋታው ስንት ለስንት ያልቃል? እንደተለመደው እንግዲህ የኔን አካውንት ፎሎ አድርጎም ትክክለኛው ውጤት ኮሜንት ላይ ለገመቱና ብዙ ላይክ ላገኙ ለሶስት ሰዎች እንደተለመደው የ500 ብር የሞባይል ካርድ የምሸልም ይሆናል። እናም የፕላስ ምልክቷን በመንካት ፎሎ ያድርጉ። ትክክለኛው ውጤት ኮሜንት ላይ ገምቱ። ብዙ ላይክ በማግኘት የ500 ብር የሞባይል ካርድ ተሸላሚ ይሁኑ። ቡካዮ ሳካ ምን ስትል እዛ ቦታ ተገኘ? በስማ ምንድነው? አሁን ሁሉም ነገር ከእጃችን እየወጣ እኮ ነው። በአርሰናል እጅ እየገባ ነው እኮ ከቋጠሩ በላይ እየሆነ ነው። ሲጀመር ዛሬ ሳካ በጣም ይለይ ነበር። የሚሮጣቸው ሩጫዎች ምናምን ራሱ አይ በስማሚ ሳምንት በቃ የአርሰናል ሳምንት እየሆነ ነው። አረ እየተሰራ አይደለም። አረ ቋጥሩ ይቆማል ወይ ፍሬያችን ፈረጠ ብሎ ቋጠሮ ይቆማል ወይ? ለክፉ ቀን የደበቀው ፍሬ ካለ ከሌለም ያለችውን ሰብሰብ አድርገህ ትቋጥራለህ። አታፍጥብኝ። ከዚህ የተሻለ ሐሳብ የለም። ሻምፒዮንስ ሊግን በልጦ ወያለ አስተዳድረኝ፣ ወያለ ይግዛ ያስተዳድረን። ይሄን አንተ ሐሳብ የምትቋጥር ሆነ አርፈህ ቋጥር። ጅሜን አታምጣ።